ልትሸከመው የምትችለው ነው የሚሰጥ። እኔ ቢሊየነር አንዳንድ ሰው ደፋር ነው ቁጥር ራሱ አያውቅም። አንተ ቢሊየነር ነው ይላል። ቢሊየን ስንት ዜሮ እንዳለው እኮ አያውቅም። ኮስተር ብሎ እንዴት ነው የሚቆጠረው ብሩ ራሱ ታውቃለህ? ምን ልታረጉ ማስተዳደር እንኳን የማትችሉትን ነገር አትጠይቁ። ግድ የላችሁ። የአንዳንዶች ሰዎች ፍላጎታችሁ ከጌታ ጋር ያለያያቸዋል። እንኳን እግዚአብሔር ከለከላችሁ። እስቲ አሜን በሉ። የምር እስቲ ዝም ብለህ አስበው። የዛሬ 5 ዓመት የጸለይከው ጸሎት ተመልሶ ቢሆን ክርስቲያን ነህ አንድ አይደለህም። እምነትህንም ጾታንም ቀይረሃል። የአንዳንድ ሰው ዕውቀቱ እንደዛ ነው። የለም ጨርሶ የምትፈልጉት ነገር ሁሉ ተደርጎ ቢሆን አሁን አላችሁ። ዝም ብላችሁ አስቡ። አንዳንድ ጊዜ ቆም ብዬ ሳስብ እግዚአብሔር እንዴት አይነት ደግ ነው፣ አቤት እግዚአብሔር እንዲሁ ሲችልበት እንኳን ከለከለኝም ብላችሁ ብዙ ነገሮች አሉ። እኔ እኮ ትንንሽ ሊሆነው ልጆቼ እነዚህ መኪና መንዳት እኮ ይፈልጋሉ። መኪና እኮ አለኝ መኪና ንዱ ብዬ አልሰጣቸውም፣ እያለቀሱ ከለከላለሁ እንጂ ስለምጠላቸው አይደለም። አይችሉም። መንግስትም አደጋ ውስጥ ይገባሉ፣ ራሳቸውንም አደጋ ውስጥ ይከታሉ። ህግ ወጥ ነው ብዙ ነገር እኔ ስለማቅ ከለከላቸዋል። እግዚአብሔር ደግሞ ከኛ በላይ ስለኛ ይጨነቃል። አሜን። መሸከም የምትችሉበትን አቅም ያውቃል። ልባችሁ አይታወክ አይደል? እግዚአብሔር ምንድነው? አዋቂ ነው። ስራውን ምን የሚል ነው? ምን ማለት ነው? ይመዝን ማለት መተሽ ጌታ ሆይ ሚሊዮን ስትይ ሚሊዮን ትችላለች። ሚሊዮን አትችልም። መዝኖ ነው ያቋል። ይችላል። እግዚአብሔር ሆይ ጌታ ሆይ ለኔ አሸከመኝ ምናምን ያይና አቅምህን መሰረተ ኑሮን ሰፈርን ቀበሌና ያይና ውይይት ያቆመዋል። መኪና ራሱ ስትጠይቅ አንዳንድ ሰው የት ያቆመዋል ብሎ ይከለክላል። ማቆሚያ የሌለው ሰው መኪና ይምሪን እኮ ነው ማለት አሁን መኪና በሰጠው የት ያቆመዋል? በቃ ሰፈር ላይ ያበሽቅበት ስለሆነ ነው የሰው ጨጓራ ለመላጥ አልሰጠውም ይላል እግዚአብሔር። ልብሽሽ አንዳንድ ሰው የጠየቀው በቃ መቼ እንደዚህ አውጥቶ እጁ በመስኮት አውጥቶ ሰፈር ላይ ያበሽቅ ስለሆነ ያየዋል አቅሙን። ልጅ አይችልም። ለአንተ የሚያስፈልገው ቦቲቶ ብላንካ እርጥብ ያዝል። እርጥብ ነው ለአንተ መኪና አይደለም፣ እርጥብ ነው። ገና እኮ ነው የእርጥብ አፉ ሳይደርቅ ነው እኮ ሚሊየን ፍለጋ የመጣው ቸርች። አንዳንድ ሰው ምናምን ሲሉ ይሄ ልጅ ጥያቄውን ያየውና እግዚአብሔር በጥያቄው በልኩ ነው ይመልስለት። ስራውን ምን የሚል መዝኖ ማመን ይችላል፣ ማመን ያውቃል፣ ለምን ይሆናል ብሎ እግዚአብሔር ያደርጋል። እግዚአብሔር ጨካኝ አይደለም። ስለሚወድ ከልክለዋል። አሜን በል።